በዛሬው እውነተኛ ታሪክ ደግሞ እዚህ ጋር የምታዩት ሴት የራሷ ቀብር ላይ ተገኝታለች። ይህ ታሪክ ብዙ ሰዎችን ያነጋገረ ታሪክ ነው። ለምን እንደዛ እንደሆነ ይሄን ቪዲዮ እስከመጨረሻው ድረስ ካያችሁት ይገባችኋል። ታሪኩን ልንገራችሁ። ኖኤላ አራኩንዳ የተባለች ሴት ከባሏ ጋርና ከልጆቿ ጋር አውስትራሊያ በምትገኘው ሜልቦርን የተባለች ከተማ ውስጥ ትኖር ነበረ። ለቤተሰቦቿ ደስተኛ ነች። ሁሉም ነገር ሰላም ነበረ። የሆነ ጊዜ ግን ተወልዳ ካደገችበት ሀገር ከቡሩንዲ ስልክ ተደወለላትና የእንጀራ እናቷ ስለሞተች ቀብሯን እንድትደርስ ተነገራት። ኖኤላም ይህ እንደሰማች ለባሏ ነግረው ወደ ቡሩንዲ ቲኬት ቆርጣ ሄደች። የእንጀራ እናቷ ቀብር ላይም ደርሳ ከቤተሰቦቿ ጋር አልቅሰው ቀበሯት። ኖኤላ ስለደከማት ከቀብሩ ስነስርዓት በኋላ ቤተሰቦቿን ተሰናብታ ወደ ሆቴል ገብታ ጋደም ብላ ለባሏ ደወለችለት። ባሏ የተፈጠረውን ነገር እየጠየቃት እያወሩ በመሃል የሆነ ስጦታ አዘጋጅቼልሻለሁ ከሆቴሉ ውጪ ብሎ ይነግራታል። ኖኤላም እሺ ብላ ከሆቴሉ ወጥታ በሩ አካባቢ እንደቆመች የሆነ መኪና መጥቶ ማክስ የለበሱ ሰዎች ሽጉጥ ይዘው አስፈራርተው ወደ መኪናው እንድትገባ አድርገው ወደ ባዶ መጋዘን ይዘዋት ሄዱ። አጋቾቹ ኖኤላን በገመድ በደንብ አስረው ወንበር ላይ አስቀምጠዋታል። ሁኔታቸው ሊገሏት መስሏት ነበረ። በዚህ መሃል ግን አንድ አስገራሚ ነገር ተፈጠረ። ከአጋቾቹ አንዱ ወደ እሷ መጥቶ የወንድሟ የቅርብ ጓደኛ እንደሆነና ያገቷት ባሏ እንዲገሏት አዟቸው እንደሆነ ይነግራታል። ኖኤላ ግን አላመነችውም፣ ውሸቱን መስሏታል። አጋቹም እንዳላመነችው ሲያስተውል ፊት ለፊቷ ስልኩን አወጣና ባሏ ጋር ደወለለት። አለቃ ይዘናታል ንግደላት ሲለው አዎ ስራውን ጨርሱት ብሎ ስልኩን ዘጋው። ኖኤላ ደነገጠች። ሊያስገድላት የነበረው እውነትም ባሏ ነበረ። ያገታት ልጅ ፈታትና ባሏ እንደሆነ የሚያሳይ መረጃዎችን ሰጥቷት ለቀቃት። ኖኤላ ለማንም ሳትናገር ማንም ሳያውቅ ወደ አውስትራሊያ ተመለሰች። ለፖሊሶቹ መረጃዎችን አሳይታ የተፈጠረውን ነገር ነገረቻቸው። ወዲያው እንዲታሰር ግን አልፈለገችም። ሞታለች ብሎ ስላሰበ የቀብሯ ቀን በሁሉም ሰው ፊት መጋለጥ ፈለገች። ባልየው ለቤተሰብ ለዘመድ ኖኤላ እንደሞተች ተናገረ። ለቀብሯ ሰዎችም ተሰባሰቡ። ሁሉም ሰው እያዘነ እያለቀሰ ነበረ። በዚህ መሃል ግን መኪኖች የቀብሩ ስነ ስርዓት ላይ መጥተው ተደርድረው ቆሙ። ኖኤላ ዘላ ከአንዱ መኪና ወጣችና ባሏ ጋር ሄዳ የሞትኩ መስሎ ነበራ አለችው። ሰው ሁላ ደነገጠ። ፖሊሶቹ መጥተው ባሏን ይዘው ወደ እስር ቤት ወሰዱት። ፍርድ ቤትም ቆሞ የ9 ዓመት እስራት ተፈረደበት። ባልየው ፍርድ ቤት ከቀረበ በኋላ ለምንድነው ልታስገድላት ያሰብከው ብሎ ዳኛው ጠይቆት ነበር። የመለሰው ምላሽ ደግሞ ከዚህ ነገር በላይ የባሰ ነበር። ወደ ቡሩንዲ ስትሄድ ሌላ ወንድ የምታገኝ መስሎኝ የኔ ካልሆነችማ ለማንም አትሆንም ብዬ ነው ለማስገደል የሞከርኩት ብሎ ተናግሯል። የሁሉ ነገር ያደረገው ስለቀና ብቻ ነው ማለት ነው።